ሰበር መረጃ ተሰምቷል። አቶ ዋቆ እዚህ ጋር ከላይ የምትመለከቷቸው 500 ሺህ ብር ዛሬ ተቀብዬላቸዋለሁ። ዛሬ በኤግዚቢሽን ማዕከል አዋሽ ባንክ ለአቶ ዋቆ እጅግ አሳዛኝ በሆነ ሁኔታ በባሌ ሮቤ ከተማ ላይ በዱርዬዎች ድብደባ የተፈጸመባቸው የጤና ባለሙያ ማለት ነው ጥቃት ደርሶባቸው እንደነበር አይታቸዋል። አዋሽ ባንክ ሁሌም ከተጎዱት ጎን ነኝ ሲል 500 ሺህ ብር ሰጥቷቸዋል። እኔም ደውዬ እሳቸውን አውርቻቸዋለሁ። ይሄንንም ታዲያ በእሳቸው ቦታ ሆኜ ኤግዚቢሽን ተገኝቼ ተቀብዬላቸዋለሁ። አዋሽ ባንክ ባለውለተኞችን አይረሳም። እጅግ በጣም እናመሰግናለን። አዋሽ ባንክን አመስግኑልኝ። አቶ ዋቆም ታዲያ ወደ አዲስ አበባ እየመጡ ይገኛሉ። እኔም እንደምትመለከቱት መድረክ ላይ ወጥቼ ከአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐዬ ጋር እንግዲህ ይሄንን ተቀብያለሁ። እጅግ በጣም ደስ ብሎኛል። የታሜሶል ኮሙኒኬሽን ዋና ስራ አስፈጻሚዎችንም አቶ ሰለሞንን ጨምሮ ማለት ነው በጣም ነው የምናመሰግነው። የባሌ ህዝብ የፍቅር ህዝብ ነው። ባሌ የሚታወቀው በፍቅር ነው። ባሌዎች እንወዳችኋለን። እንደዚህ አይነት ስራ የሚሰሩትንም ወዲያው እርምጃ ወስዳችሁ በቁጥጥር ስር ስለዋላችሁ የባሌ ሮቤ እንደዚሁም የአካባቢዋ ፖሊሶችም ምስጋና ይገባችኋል። አቶ ዋቆ እንኳን ደስ ያላችሁ።